ህዝብ ተረዲኡ ወሎ 70% ተረዲኡ ወሎ ብዛዓ ጽምዶ እንታይ ማለት ምዃኑ እቲ ደይ ተረዳውን ተረዲኡ ወሎ ክርዶ ጥራይ ዘይደለየ ዘሎ ከም ተረዶ ፍለጥ ይደለየ ዘሎ ስለዚ እንታይ ይመስለካ ናብ መንግስቲ ሰኪሪዮች መንግስታት ፈልጥዎም ተረዲኦም ኣሎ ኣይርድኦምን ኣይፈልጥዎን እዮም ነይሮሙን ኣይኮነን ግን ህዝብ ካብ ጀመሮ ሕጂ መንግስቲ ቅበሎ ጥራይ ስለ ዝኾነ መንግስታት ሰርሕሉ ኣለዉ ዝረዓበ ናይ ሓባር ሓደጋ መፀና ስለ ዘሎ ከዓኒ ብዘላቕነት ክልቲኦም ነዚ ህዝቢ እናረኣዩ ተናቢቦም ክሰርሑ ኣለዎም ርሑስ ሓድሽ ዓመት እዩ ናብ ዝርዝር ይኣትክ በቃ ካብ ሰላማዊ መስርሕ ትውዳእ ነገር ኩላ ክንውዲእና ብዝገበርና ጌርና ዝኾነ ስራሕ ተጀምርና ተፈናቀልቲ ምምላስ ተጀምርና ኣይንኸርማን ይብለኩም ኣለኹ እዚኣ ክትከውን ኣነ ክቃለስ እዚኣ ዘይትኸውን ትኾይና ኣነ ናፍታ ዘለኹም ቦታ ወሪደ ምሳኻቱም ይኽስልሕ ብግልጽ ክነግረኩም ወይም ሰኹም ይኽቃለስ ሰው ሲያሻሹ አይተህ ታውቃለህ? what is this grow up እንዴ ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም ይሄ ወንድ እጅህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ you know what's that I just want to say this really he need to stop አቦ መግቢያ አጣን እኮ ምንድነው እንዴ ተሳቀቅን በየቦታው ሰው እኮ አፍሮ ሞተ ገነባ ነው ጨረስ ነው አስመረቅ ነው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ግድባችንን ከገባበት ቅርቃር የሚያወጣ ቆራጥ ውሳኔ ወስነው ዳግም ወደ ስራ አስገቡት ህይወትን ዘሩበት ቤተ መንግስቱ ከ4 ኪሎ ይወጣል ኢትዮጵያ ትፈወሳለች በቅርብ ጊዜ ኦሬዲ የጫካ ፕሮጀክት አልቋል አይደለም አዲሱ ቤተ መንግስት አልቋል አይደለም በቃ የ4 ኪሎ ዘንዶ ሞተ ሰው ካሜራማን ቀጥሮ ያለቅሳል አንተ ያንድ ሀገር መሪው ነህ ካሜራማን ቀጥሮ ታለቅሳለህ ፎቶ የሚሹት የሚያነሳው ሰውዬ ስማ ለካሜራ የሚያስፈልገው ላይት ምናምን እኮ ተዘጋጅቶ ካሜራማኑ ሹት እያደረገ ነው ልክ ካሜራማን ባላየ እንደዚህ አንገቱ ወደ ላይ ምናምን ያየ በዚህ ጋር እንባ ምናምን ነው ሜካፒስቱን አለማድነቅ አይቻልም እንደዚህ አይነት ድራማ ሸቃይ ድራማ ሰርቶ የህዳሴ ግድብ ማለት አብይ አህመድ ነው የሚል መልእክት ለማስተላለፍ ነው የሞከረው